የማትፈልጉት ቦታ ፀጉር ካለ ፊት ላይ ሊሆን ይችላል ለሴቶች እንዲሁም ደግሞ እጅ ላይ ሊሆን ይችላል። በተፈጥሯዊ መልኩ በቤት ውስጥ እንዴት ማስወገድ እንደምትችሉ በቀላሉ ልንገራችሁ። የመጀመሪያው ፓፓዬና እርድ ነው የሚያስፈልጋችሁ። ምን ታደርጋላችሁ? 2 የሾርባ ማንኪያ ፓፓዬ ታደርጋላችሁ እቃ ውስጥ ማለት ነው። ከዛ በኋላ ግማሽ የሻይ ማንኪያ እርድ ካደረጋችሁ በኋላ እሱን ማቀላቀል በደንብ አድርጋችሁ ካቀላቀላችሁ በኋላ ፀጉሩን የማትፈልጉት ቦታ ላይ ፊት ላይ ሊሆን ይችላል እንዲሁም ደግሞ እጅ ላይ ሊሆን ይችላል። ያንን 5 ደቂቃ በደንብ አድርጋችሁ ማሸት፣ ፊት ላይም ከሆነ 5 ደቂቃ ማሸትና 20 ደቂቃ እንዲቆይ ማድረግ። ፓፓዬ በውስጡ ኤንዛይሞች ስላሉት ፀጉሩን ብሬክዳውን በማድረግ ፀጉሩ እንዲወገድ ያደርጋል። በሳምንት 2 ጊዜ ማድረግ። ሁለተኛው ደግሞ የሚያስፈልጋችሁ ሎሚና ስኳር ነው። የምታደርጉት እንዴት ነው? 2 የሻይ ማንኪያ ስኳር ታደርጋላችሁ። ከዛ በኋላ 1 የሻይ ማንኪያ ሎሚ ታደርጉበትና ታዋህዳላችሁ። ከዛ በኋላ 1 የሻይ ማንኪያ ውሃ አድርጋችሁ አዋህዳችሁ ያንን ማሞቅ። ልክ መለጠጥና እንዲሁም ደግሞ መወፈር ሲጀምር ታወጡትና እንዲቀዘቅዝ ታደርጋላችሁ። ከዛ ፀጉሩ እንዲወገድ የምትፈልጉት ቦታ ላይ ወስዳችሁ መቀባትና 10 ደቂቃ መጠበቅ። ከዛ በኋላ እያሻችሁ ቀስ ብላችሁ እያሻችሁ መታጠብ ማለት ነው፣ ለብ ባለ ውሃ። ይሄ በሳምንት 2 ጊዜ መደረግ ይችላል። ለምንድን ነው? ሎሚ የፀጉር ፎሊክሎች እንዲደክሙ ያደርግና እንዲነቀሉ ያደርጋል። ስኳሩ ደግሞ ኤክስፎሌት ያደርጋል ማለት ነው። እነዚህን ነገሮች ከተጠቀማችሁ በኋላ አሎቬራ ወይም ሬት ካለ መቀባት፣ ቆዳችሁ እንዳይደርቅ ማለት ነው። እንዲሁም ደግሞ ሎሽን የምታገኙ ከሆነ አሎቬራ ካላገኛችሁ እሱን መጠቀም ትችላላችሁ። የተሻለ ውጤት ለማግኘት እንደነገርኳችሁ በሳምንት 2 3 መጠቀም ትችላላችሁ። ዶክተር ሶፎንያስ ኤርምያስ ነኝ። አመሰግናለሁ።